ሊጀምር ነው ፋይቱ ሊጀምር ነው ተጀመረ ሩጦ የሚጠጋ ይመስላችኋል ፋይቱ ጀምሯል ባለው ፋይቱ ጆኒ ጀምሯል ያለችው ገና ከመጀመሪያው ሴዶና ጆኒ በመጀመሪያው ቴክዳውን በመጀመሪያው ደብል ሌግ ቴክዳውን አደረገ በመጀመሪያው እንግዲህ ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው ጀርባውን ሰጠው ጆኒ ሴዶ ጀርባውን ሰጠው እንግዲህ ፓንቾችን እያሳረፈበት ነው ያለው በመጀመሪያ በሰከንዶች ውስጥ እንግዲህ አቲንክ ወደ አርምባር እየሄደ ይመስላል ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርምባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው አርምባር ያዘው አርምባር ሴዶ ስትሪንግዙ ጠንካራ ነው አረ ወደ አርምባር ኪሞራ አረ ታፕ ሴዶ እስካሁን ድረስ ታፕ አለማድረጉ በጣም አስገራሚ ነው ማለት ነው እንግዲህ ፉሊ ሎክድ የሆነ ኪሞራን የሞከረው ምን አይነት ሴዶ ከታች ሴዶ እንግዲህ ጆኒ ከላይ ሆኖ ዶሚኔት ያደረገ ነው ያለው ይቅርታ ጋይስ በጣም ስሜት ውስጥ ገብቼ ኮሜንቴት በተሳብ ማድረግ አልቻልኩም ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ ስትሬንግዝ አድርጓል እንግዲህ ስትሬንግዝ በጣም አለው እጁን እስካሁን ድረስ አርምባር ሴታፕ ለማድረግ ሞክሮም አግኝቶም እድሉም ፊኒሽ ማድረግ አልቻለም ማለት ነው ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው ፓንች እያደረገው ነው ኤልቦ እያደረገው ነው ሴዶ እንደምንም ብሎ መነሳት አለበት ከዚህ ፖዚሽን እንደምንም ብሎ ወደ ጎን ዞሮ መነሳት አለበት አሁንም ድጋሚ እጁን አታክ እያደረገው ነው እጁን ለመስበር ነው እንግዲህ በኪሞራ ሰብሚሽን አልቋል በመጀመሪያው ዙር አልቋል ጆኒ በመጀመሪያው ዙር አሸንፏል እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ ቴክዳውን አደረገው ከዛ በኋላ ሰብሚሽን እንግዲህ ማሸነፍ ችሏል በኪሞራ ሰብሚሽን ሴዶ versus ጆኒ ዊገን ነግሬያቸዋለሁ ማለት አልወድም ለብዙ ሰው ተናግሬያለሁ እግሬን ነው የምሰብረው እያለ ሳይኮ የሰራበት ለእጁ ነው ብዬ ጋይስ ለማንኛውም እንግዲህ ፋይቱን እንዳያችሁት ነው ይህንን ቻናል ፎሎ ኤንድ ሰብስክራይብ እንዳይረሳ መልካም ቀን